ቀረኮ ምን ሆንኩ ብሎ እንዴት ነው ያበዛው? በእናትህ እንዴ እንደምትጠብቀው አያውቅም እንዴ? እንዴት ይቀራል? ማን ነው የሚለው? በቃ አፍንጫውን ነው የምለው። ግድ የለሽ በኔታ በስንቱ ወይ ማን እንደሆነ አውቃል? ምኑ ቀረ ያልኩ ማን ነው? ፔሬዲ የወራው ወይ አሃ ፔሬዲ ይቅራ ታዲያ ሩቴ ምን አንቺ ደግሞ እንደውም ተገላገልሽ። ወር በመጣው ቁጥር ሆዴ ነው ራሴን ፈለጠኝ ከምትይ ተገላገልሽ እንዴ? ቀረ ማለት አረገዝ መጣሽ? አይንሽን በጫዋጥበሽ መጣሽ? ውጪ አድሮ መምጣት ተጀመረ። ውጪ አድሮ መምጣት በማን እንደሚብስ አሳይሻለሁ። ኧረ እኔ ውጪ አይደለም ማለት እና እናደርሹ እነማዬ ጋር ሙሉ ቀን ታዲያ የለችም ብሎ የዋሸኝ። ኧረ እሱም ሰው ሆኖ እኔ ላይ እሰራለታለሁ። ማን እንደሆንኩ አሳየዋለሁ። እሱም ሰው ሆኖ እና እዚህ ነው ያደርኩ እና አንቺ ውጪ ሆነሽ እኔ እንቅልፍ ይወስደኛል። እስዬ ምንድን ነው እንዲህ አይነት አስተያየት? እያባበልሽ ነው። እንግባ እንዴ? ብራዘርሊ ሲስተር ነው ያልኩትን ትቼዋለሁ። እሺ ምን አደረገች? ቀጠቀጠች፣ ደበደበች አይደለም? ንገራት። አልቀስ እንባህና ፍስ ምንድን ነው? ልጅሽን ቀጠቀጠችልሽ። ወገና መሽመታች ብሏል እንደ ቀጠቀጠች ንገራት። ፈርቶ እኮ ነው። አይዞን ያለው አባት አለ አይደል? እንደ ቀጠቀጠችኝ ይበላት። ቀጠቀጠችኝ። ውሸት አስተማረች አይደለ? አሁን አላልክም እንዴ? ገና የኔ ስራ አቋረጠ። ለኔ ነበረው ደግሞ ላይ የኔ ጥርስ ብረስ ሽንት ቤት ውስጥ ገባብኝ። አረ ለጥርስቦች ነው እንደዚህ የምትሆነው? እንዴ ቀብጣህል እባክህ። ቅብጠት አስተማረች ማለት ነው እቺ ልጅ። አረ እንደውም እሷ ቅብጠት አትወድም። ዝበይ የአይጥ ምስክር ዲም ቢጣሉ ተከታተለኝ። እንትን ነው እኮ የሆነ ዘፈን መጣብኝ። እኔ ከተልሻለሁ። ዝም በል ሰው ደግሞ ስትዘፍን ምን ላድርግ? እንትን ነው ይሄ መስያው ልቃው በስንቱ አቤት ና ወዲህ ለምን ና አልኩህ። ና አልብልህ። እሺ ዛሬ ትክክለኛ የልጄ ባል መሆኑን ታስመሰክራለህ። የልጄ ባል መሆኑን እንዴት ነው ማስመሰክረው? የወንድሜ ልጅ እንዲያደረገውን ሰው ፈልገህ ታገኘዋለህ። ዋጋውን እንሰጠዋለን። እሺ ጋሽ፣ እሺ ፈልገን ዋጋውን እንመክረዋለን። ከነሱ የወንድሜ ልጅ የተበደለውን ሰው እንዲሁ እንድበድበዋለን ነው ብለህ ጋሽ በመከራሽ ምክር እኮ ያልታወቀበት አደገኛ ዱላ። አሁን እኔ ሰው ሲመክረኝ በትልቅ ድንጋይ አናቴን የፈለጠኝ ነው የሚመስለኝ። እስከለ እንመክረዋለን። አንዳችን ስንናገር ሌላችን በትኩረት አዳምጠን ሰምተን ችግሮቻችንን በጋራ ለመፍታት ተነጋግረናል አይደል እንዴ? በሲ ኧረ በፍጹም አይሆንም። እንዴት ይሆናል? ምኑ ነው? ልክ ነው። አሁን ሂሩት ያለችው በጣም ትክክል ነው። እኔ ሙሉ በሙሉ እስማማለሁ። አልሰማኝም። ሂሩት ምንድነው? ሳህን ነው፣ የፕላስቲክ ሳህን። ሌሎቹንም እድሜ ላንተና ለሄኖክ ሰብራችሁ ጨረሳችሁት። ከዚህ በኋላ የምትበሉት በሱ ነው። አንተ ነው? ኧረ እኔ በዚህ አልበላም። ለምን ማትበላ? ምን ነው? ሳህን ነው እንዴ? ከምግቡ ነው ከሳህኑ ነው አንተ ጉዳይክ? ማቅረቢያውም እኮ ወሳኝነት አለው። ምግቡ ብቻ ነው እንዴ ቁም ነገሩ? ቆይ አንቺ ገና አዲስ ከፋብሪካ የወጣ እንኳን ቢሆን በፖፖ ትበያለሽ። አሁን ይሄ ፖፖ ነው በይው እንዴ? በፕላስቲክ አንቺ ምን ነው ስንት የሚያምር ሳህን አለ አይደል? ይሄው በጣም የምወደው በዚህማ በፍጹም አልሰጥም። በዚህ በሚያምር ሳህን ልብላ። በስዬ ማልሰጥ ለምን እንደሆነ ታውቃለህ? ይሄ የሚያምር ሳህን አንተ እጅ ላይ ከገባ ወደሚያምር የተሰበረ ሳህን ይቀየራል። ስለዚህ አልሰጥም። በዚህ እንኳን አንተ ነው ራሴ አልበላ። በጣም ነው የምታሳዝኝ። አንቺ ዕቃ የምትገዢው ልትጠቀሚበት አይደል? ነው እንደ ጌጥ ልታስቀምጪው? ልጠቀምበት። ኧረ ተይ ልብላበት። አሁን ከዚህ ሳህንና ከኔ ማን ይበልጣል?
እንዴ እያሰብሽበት ነው እንዴ? አትቸገሪ እንዴ አነጻጸርሽኝ እኮ ታዩ ታዩ እዚህ ቤት ከሳህን ያነሰ ዋጋ እንዳለኝ አላውቅም ነበር። በስኪኒ እንደሱ ማለት ፈልጌ አይደለም። ይሰበርብሃል። ህፃን ነኝ እንዴ እኔ ዝም ብዬ ቃም ሰብረው። እስኪ አንድ የቀረኝ እኮ ይሄ ነው። በውድ ዋጋ ነው የገዛሁት። እያየሁት አለቀ። እቀፊው እንቅፍ አድርገሽ ለምን አትኖሪም? ከበለጠብሽ እንዴ እኔ በዚህ ወይስ አሁን ገለታ በዚህ ስበላ ባይ ሰው ያደርገኛል? በቃ ተው። ገና በወርቅ ሳህን እበላለሁ ብዬ የምመኝ ሰውዬ በስንቱ ይኸው ይሄ ሳህን ይሰበርና እኔ እናንተ የመጨረሻችን ነው። እመኝኝ እንጂ እንዴ ለዚህ እንኳን እመኝኝ። ይኸው ሰጥራለሁ። እዚህ ደግሞ አይነሱም እንዴ ሄኒ የኔ ይሮቴ ተቀሰቅሽዋለሽ እኮ በሁለት እጅ ያዘው በስንቱ ይኸውና እንዴ ይሽዋለሁ እኮ ምን ይሆናል? እመኝኝ። ይኸው ኧረ ሂጂ የኔ እመኝኝ። ሄኒ እናንተ ልጆች መልካምም መጥፎም ዜና አለ። መጥፎ ዜና ያው ሳህኑ እንደፈራሽው ዱቄት ሆኖ፣ ግን መልካሙ ዜና ሳህኑ የወደቀበት ወለል ምንም አልሆነም፣ ጭረት እንኳን የለው። ደስ ይልሽ ደስ ይልሽ ነው የሚገባው። እቀስ ይልቅ ምናለ ዛሬ እንኳን ጥፋትን ብታበይ። ስትጻጻፊ የነበረውን ደብዳቤ አግኝቼዋለሁ። የምን ደብዳቤ? የብልግና ደብዳቤ፣ የፍቅር ደብዳቤ። ይሄ በስንቱ ምንድን ነው የምትቀባጥረው? ውሸትህን አቁ። አሁን እንኳን ጥፋትን በሌላ ጥፋት ለመሸፈን አትሞክር። አረ አዎ ነው። አዎ ጥሩ። እናንተ ብቻ አይደላችሁም እሺ፣ ማስረጃ ያላችሁ። ይኸው ይሄ እሱ በግጥም ላንቺ የጻፈልሽ ደብዳቤ፣ ይሄ ደግሞ አንቺ ዲያሪ ነው ምናምን ብለሽ ዋሽተሽ ለሱ ልትልኪለት ያዘጋጀሽው ፖስት ካርድ። በስልክ ስታወሪ የነበረውንም ሰምቻለሁ። ናፍቀኸኛል እስካገኘህ ድረስ ቸኩያለሁ ምናምን ስትባባሉ የነበረው ትክጃለሽ። የት ነው በስልክ ሳወራ? መኝታ ቤት ማታ ትክጃለሽ። አልካድኩም። አዎ በስልክ ሳወራ ነበር፣ ግን ሳወራ የነበረው ልመጣ ነው ብሎኝ ስለነበር ከማይክ ጋር ነበር። ማይክ? አዎ እኮ እኔም የምትባልቂው ከሱ ጋር ነው ብዬ ነው የደበደብኩት። እና ደግሞ ከማይክ ጋር ካልሆነ ሌላ ሰው እንዳለ እርግጠኛ ነኝ። በስንቱ ከሌላ ሰው ጋር እየጠረጠርከኝ ነው? አሁን እንዴ አሁንም ቢሆን እኮ ሰውየው ማይክ አለመሆኑን እንጂ ሌላ ባለጌ ሰው እንዳለማ እርግጠኛ ነኝ። ያው ያገኘኋቸው ማስረጃዎች የሚያሳዩት ይሄንን ነው። ደብዳቤው ፖስት ካርዱም የሚያሳዩት ሌላ የምትባልጊው ሰው እንዳለ ነው። አንተ ስለሰጠኝ እድለኛ ነኝ፣ እወድሃለሁ፣ አፈቅርሃለሁ፣ ረጅም ዕድሜ ምናምን። አሁን ስለተደረሰብሽ መካዳችን በስንቱ። ስለዚህ ደብዳቤ ምንም የማውቀው ነገር የለም። ይሄን ፖስት ካርድ ግን ላንተ ነው የጻፍኩት። ወይ ሲታወቅብሽ ነው እንዴ ለኔ የምታረጊው? የሌባ አይነ ደረቅ መልሶ ልብ ያድርቃሉ። በስንቱ ላንተ ነው የጻፍኩት አልኩ። ምንድነው እንዲህ መልመጥመጥ? አንተ ወንድ አይደለ እንዴ? ቆፍጣን በል እንጂ አቦ ሸማኔ ጋር ሆነ እንደሚዳቆ ትልፈሰፈሳለህ እንዴ? አንተ አቦ ሸማኔ ነህ። እሺ አንተ አቦ ሸማኔ ነህ። ልክ አንተ ማነህ? ሙሉቀን አቦ ሸማኔ በል። አቦ ሸማኔ ነኝ። አቦ ሸማኔ ነኝ። አዎ አቦ ሸማኔ ነኝ። አንተ ማነህ? ሙሉቀን ወይ አቦ ሸማኔ። አዎ ሂድ አቦ ሸማኔ። በቃ እንዳልኩህ አቦ ሸማኔ። ቆይ አንተ ከእሷ ጋር ፔንሲዮን ምን ስትሰራ ነበር? የምን ፔንሲዮን? ኧረ እኔ ፔንሲዮን አይደለ፣ ከሱ ፊት ለፊት ወርቅ ቤት አለ አይደለ? ከዛ ስጦታ ለመግዛት እንዴ። ማን ነው ፔንሲዮን ገቡ ያለው? ጉሬዛ መንሳ። እኔ እኮ ምሳው ላይ ፔንሲዮን ሲሉ ሰማሁ እንጂ ፔንሲዮን ሲገቡ አላየሁም። ዋሊያ አንተ ነበር ከኋላ እየተከታተልክ ስትጎነትለኝ የነበረው። በአንተ ቤት ሰልለ ሞታል። እውነትም ጉሬዛ። ወርቅ ቤቱን ለመጠቆም ፔንሲዮን አልን እንጂ ፔንሲዮንን ይላል እንዴ? ቆይ አንተ ወርቅ ቤት ምን ትሰራለህ? ለአንቺ ስጦታ ለመግዛት ነው። የምን ስጦታ? የአንገት ሐብል። የምን የአንገት ሐብል?
አንቺ አይደለሽም እንደ ሚስቶች ስጦታ ካልተሰጣቸው ወደ ጠፈር ወደ ጠረፍ ይሄዳሉ ብለሽ የተናገርሽው? ታዲያ እኔ ሚስቶች አልኩ እንጂ እኔ ብያለሁ። አንቺ ሚስት አይደለሽም እንዴ?